ምንድነው ብዬ ስወጣ እሷን ኦልሬዲ ገፍትሯት ምናምን የሆነ እንትን ብላለች። ነይ በቃ እንሂድ ልበሽና እንሂድ አባያ ደርቢ ምናምን ብዬ እሷን ይዤ ልወጣ ስል እኔን ያዘኝ። ከዛ ድብድብ ኃይለኛ ድብድብ ተነሳ። እሷ ደግሞ እሷን ተዋትና በቃ እኔን ግደለኝ፣ እሷን አታቋትም እኔን ብላ ነው የመጣችው፣ እሷን ልቀቋትና እኔን ግደለኝ በቃ እንደፈለክ አድርገኝ ምናምን ነገር ስትለው ገፈተራት። በእርግጫ ነው የሆነ ነገር ሲላት ወደቀች፣ ፌንት ሰራች ልጅቷ ማለት ነው። አብራኛለች ልጅቷ፣ መግባት ካለባት ትገባለች። እሷ ፌንት ስትሰራ በቃ ገደላት ወይኔ ብዬ ነኝ ትንስል ነይ ምናምን ነገር አለ። በቃ የሆነ መታኝ በኃይለኛው። ራሴን እየተከላከልኩ እንደነበረ አስታውሳለሁ። ከዛ ምን እንደተፈጠረ አላውቅም። አንደኛው ተነሳና ጩቤ ያወጣ ምናምን ነገር። ወንድማችንን እንዴት ነው አንዲት የአማራ ሴት ተነስታ በዚህ ልክ እንትን ልትል የምትችለው? በጣም በቃ ከዛ በኋላ ጣሉኝ። መጀመሪያ አልወደኩ ነበር፣ ለሶስት ሲሆኑ ግን አልቻልኩም፣ ወደኩ። ስወድቅ በጣም እየደበደቡኝ ነበረ በፎክስ በእርግጫ እዚህ ጋር እንትን ሲሉኝ አስታውሳለሁ። ማህፀኔን በጣም እየረገጡኝ ነበረ። ፀጉሬ እንዳያችሁት እዚህ ጋር ሁለቱን ስሬት ነቅሎት እንዳለ እዚህ ጋር መላጣ ነው እንትን ብሎ አውጪው ፀጉሬን እናሳየን። ኦኬ ታችሁ የሞጃ አታድርጉ ባካችሁ። እንትን አይ ቲንክ ይታያል። ያ ይታያል። ማሬ እያየን ሶስት ወንድ ለአንድ ሴት ማለት ነው። ጎንበስ በይ። ፀጉሯ ተነጭቷል እኮ ወንድ ልጅስ እንደዚህ ሴት ለሴት እንኳን የዚህ ያክል እና እኔ ማልቀስ አልፈልግም። በዚህ ሰዓት ፍትህ ነው የምፈልገው። አላለቅስም እንኳን አሁን ያኔም እንደዛ እየተመታው አላለቀስኩም። እኔ ማለት እኔ እንደዛም እየደበደቡኝ ስጠይቅ የነበረው ምንድነው ያደረኩ ይታቀኛለክ ነው ስሎ የነበረው። ለሶስት እንደዛ ሲደበድቡኝ፣ ማህፀኔን እንደዛ ሲረግጡኝ፣ ጥርሴ ኦልሬዲ ተሸርፏል። እግሬን ቁረጣት ነው እያለው ሲቀጠቅጡኝ በጣም በምን ሲመቱኝ እንደነበር አላስታውስም። እግሬ ምልክቶች አሳያችኋለሁ። ቆይ መራመድ አልችልም ነበር እስካሁን ድረስ እንትኑ አለ። ቁረጣት እግሯን ምናምን ነገር እያለው ሲቀጠቅጠው በደንብ አስታውሳለሁ። እዚህ ጋር በጣም ነው እንትን እያሉኝ የነበረው። ጭንቅላቴ በጣም እንትን እያለ ነበረ። ከዛ ፌንት ሰራው። የሆነ ደቂቃ ፌንት እንደሰራው አስታውሳለሁ። ስነሳ እሷ ተነስታለች ከፌንት ራሷን እንትን ብላ ነቅታ እሷን ተዋት እኔን በቃ እንደፈለክ አድርግ ምናምን ነገር ስትናገር እሷንም አንስቶ እንትን ስለታወጥቶ እሷንም እንትን ሲላት ነበረ። እዛ አካባቢ ሰው የለም ነበር። ኦልሬዲ ነበሩ ያልኩ ሁለት ወንዶች፣ ሌሎች ሁለት ወንዶች ነበሩ። ወጡ። መጀመሪያ ድብድቡ ሲነሳ እነዛ ወጥተው እኛ ልንወጣ ስንል በር ቆልፈው ቁልፉን ያዙ። አንደኛው ይሄኛው በኋላ ተነሳ ያልኩ ልጅ ቁልፉን ያዘ በእጁ። ሴቶች ነበሩ። ሴቶቹ እዛ ጋ የነበሩት ሶስት ሴቶች ጥጋቸውን ይዘው እንዳትጠጉ ተብለን ነው። መጨረሻ ምን ሆናችሁ ነው ቢያንስ ፖሊስ ጋር ደውሉም የሆነ ነገር ስጠይቃቸው ከተጠጋችሁ እናንተንም አለቃችሁም ብለው ኦሬ ጀማ ናቸው እነሱ። አንድ እንትን ያልኩት ነገር እያወሩ ነበረ በስነ ስርዓት የሆነ እንትን እያሉ ነበረ። ጀማ ናቸው፣ የነሱ ጀማ ናቸው። ስለዚህ ጥጋቸውን ይዘው ውጭ ላይ ቆመው እያዩ ነበረ። ቢያንስ ሊያገላግል አይደለም ፖሊስ ጋር ሊደውላ። ሲደበድቡኝ የነበረው ድብድብ ይሄ ዝም ብሎ ጸብ ድብድብ አይደለም፣ የበቀል ነው። ኩላሊቴን እየፈለጉ ልቤን እርገጣ። ምን እያለ ነበር የሚደበድብሽ የነበረ? መጀመሪያ ላይ ሲጀምርሽ እናንተ አማራዎች ቆሻሻ ናችሁ። የአማራ ሴት እንዴት ነው የኛን ደም እንዴት ነው የአባ ገዳን ደም አንቺ አፍስሰሽ በሰላም ግደላት እያለ ነው በስነ ስርዓት። እሷም ትደግመዋለች ልጅቷ። የቀብቶ እኔ አላየሁ አላስታውስም። እሱ እናገራለሁ። ይኸውልሽ ማሬ እየሰማሽ ነው። ያረገሽን ሁሉ ንገሪኝ። የመታሽን ቦታ በማንነትሽ አማራ ብሎ ሁሉን ነገር ንገሪንሽ። አስታውሽ። ውሃ እየጠጣሽ ቀስ ብለሽ ውሃ አምጪ፣ ውሃ ጠጪ፣ ተረጋግተሽ ውሃ ጠጪ፣ ውሃ ጠጪና ውሃ እየጠጣሽ ቀስ ብለሽ ተረጋግተሽ ንገሪን። እኛ እናግዝሻለን፣ እንረዳሻለን። ሕክምና ትሄጃለሽ ማለት እንደ ቀልዳና የሚታይ ነገር አይደለም። አይዞሽ አለን እኛ። ብቻ አንቺ ያረገሽን እያንዳንዱን ነገር ንገሪ እሺ። ማይ አትፍሪ። ማጸንሽን ሁሉ የተመታሹ ነው። ያቺኛዋን ጥሪያት እስኪ ነይ በያት እስኪ። እሷ እዛ ቦታው ላይ የነበረች ይዛሽ አብረን የነበርነው ኦልሬዲ ከሷ ጋር ነው። ነይ ተረጋግታችሁ ቀስ ብለሽ አይዞሽ። ምንም የሚመጣ የለም። ማንም አይነካሽ። ማንም ነይ ብርዝ ነይ ብቅ በይ እናት።
ሰላም ነሽ? ሰላም አለን። እስኪ ንገሪን እስኪ አብራርተሽ አንቺ። በነገራችን ላይ ከሶስቱ እኔ የማውቀው አንዱ ልጅ ነበረ። እሱንም የማውቀው ያው ከአንድ ዓመት በፊት አካባቢ ላይ ነው የማውቀው ማለት ነው። የማውቀውም በጓደኛ የኔ ጓደኛ የሱ ፍቅረኛ ነበረች። እሺ በዛ ነው የማውቀው። ሲቀጥል ደግሞ የዛን ዕለት ስራ ለመነጋገር ነው የሄድነው እኔም እሷም ማለት ነው። ስራውን ተነጋግረን ስናበቃ ምግብ ቤት ገባን። በአጋጣሚ እዛ ምግብ ቤት ነበሩ። ከዛ አብረን በላንና በቃ የሆነ አብረን ፕሮግራም ስለነበረ ሄድን። እዛ ፕሮግራሙ ጋር ደግሞ እሷን የሆነ ወዳታለሁ ምናምን አይነት ነገር ይመስለኛል። ከዛ አታውቃትም፣ እኔን ነው የምታውቀው። እኔን ከኔ ጋር መሳፈጥም እኔን መምታት ትችላለህ። እቺ ልጅ ግን አትጠጋት፣ የትም ቦታ ተከብራ ነው እቺ ልጅ እንትሳፈጥ አታውቅም አልኩት። እሺ ያለ እሺ ብሎ እንደውም ይቅርታ ነበረ ሁለታችንንም ሲጠይቅ የነበረው ማለት ነው። ይቅርታ ሲጠይቀን እሺ ብዬ ዝም አልኩኝ። ግን የሆነ የመከታተሉ እንትን በጣም ኃይለኛ ነበር፣ ይከታተልን ነበረ። ከዛ ያው ሽንት ቤት እንኳን ስንወጣ መጥቶ በሩን ነበረ በርግዶም እየከፈተብን የነበረው እሱ ማለት ነው። በሩን ሲከፍት እኔ በአጋጣሚ እኔ ደንግጬ ምን ሆንክ ምናምን ብዬ ስጠይቀው በቃ ፀጉሬን ወተተኝ። ከዛ አልፎ እሷን ያዛት። እሷን ሲዛት እኔ ንካኝ ስለው እኔ ወደኩ። እኔ ፌንት ነቀልኩኝ። ራሴን ሳውቅ ለሁለት እየደበደቧት ነው። አንዱ የለም ነበረ። ከዛ እየደበደቧት እያለ በቃ የሆነ ልቀቃት ምናምን ስል አሁንም መጥቶ አንዱ በቢላ አስፈራራኝ። እኔ ላይ ቢላ ነው ያቆመው። በቢላ ሲያስፈራራኝ ተው እቺ ልጅ ነገ የሆነ ብትሞት የሆነ ነገር ብትሆን ለአንተ ምን ይመስልካል ምናምን ስለው አረ አንቺንም ደግምሻለሁ እያለ እያጋጨ እዛው ፌንት እያስነቀለኝ ነበረ። እኔ በነገራችን ላይ ኩላሊቴ ምናምን አንዴ ግልጽ ለህዝቡ ግልጽ እንዲሆንለት ምግብ ቤት ውስጥ ነው ወይስ ደግሞ ሌላ ፕሮግራም ቦታ ሄዳ? ሌላ ቦታ ፕሮግራም እስትራሃ ነው። እስትራሃ ቦታ። አዎ እስትራሃ ማለት አዳራሽ ማለት ነው። አዎ አዳራሽ ነው። እና በዛው አጋጣሚ እሷን በቃ እኔ አንዱ ያው ቢላ ይዞ ቆሟል እኔ ላይ። እኔ ጭራሽ የትም መንቀሳቀስ አልቻልኩም። እኔ ልነቃነቅ ስል እየያዘ በቴስታ ሁላ ነበር እየመቱኝ የነበረው። አላቆም ሲጀምር ሁለታቸውን አላቃቸውም። ማቆም እሱ ነው። ይሄኛው ደግሞ እሷ ላይ ተንበርክኮ እየመታት አንዱ እየረገጣት ነበረ። ኦኬ ሲወጡ በነገራችን ላይ እነሱ ትተውን ሲሄዱ ራሱ እኛ እንደ ሬሳ ወድቀን ነበረ እዛ ቦታ ላይ። ማን አነሳቸው? ከዛ መጡ እንጂ ይዣት ሄዳለሁ ብሎ ደግሞ ያም ሆኖ ይዘውን ሊሄዱ ይፈልግ ነበር። እኔ ይዞን ሄዶ ምን ሊያረግን ይሁን አላቅም። እውነት ለመናገር ህጋዊ አይደላችሁም ሁለታችሁም? ይጋማ የላችሁም? እኔ ህጋዊ ነኝ። ወረቀቴ ወድቋል። ኦልሬዲ አላሳደስኩም። ሲቀጥል ደግሞ ከከፊል ጋር የሆነ ክስ ስላለብኝ ቀድያ አለብኝ። በሰዓቱ እንደተነሳው ከዛ ቦታ እንደነቃሁኝ ወደ ህግ ነበር እንትን ማለት የፈለኩት። ግን ምንም ነገር እንትን እያልኩ አልነበረም። ቆሜ መራመድ እግሬ መንቀሳቀስ አልቻለም ነበር በሰዓቱ። ጭንቅላቴ በጣም ስለተጋጨ አስተኝተውኝ ኦልሬዲ አንዱ ሆዴ ላይ እንደዚህ ቁጭ ብሎ ነው እንትን ሲለኝ የነበረው፣ አንደኛው ቆሞ ነው እንትን ሲለኝ እና ጭንቅላቴ በጣም እንትን ብሎ ነበር። የታየኝ ቀጥታ ወደ ቤት መሄድ ነው። ወደ ቤት ሄጄ እረፍት ላድርግ። ወደ ህክምና እንኳን እንትን አላልኩም። ምክንያቱም እዛ ጋር ህገወጥ ናቸው እዛ ጋር ያሉ ሴቶች። እች ልጅ ደግሞ የራሷ የሆነ እንትን ነበራት፣ ኬዝ ነበራት። እሷን እንትን ብል ህግ ቢመጣ ምናምን አሁን ወደ ሀገር የመግባት እንትን ላይ ነው ያለችው። የሆነ ፕሮሰስ ላይ ነች። ግዴታ እናቷን አሞባታል ምናምን ነገር መግባት አለባት። እናቴ ማየት አለብኝ እያለች ነው። ህግ ከገባ እዛ ጋር እች ልጅ የሚዟት አብረን ነው የምንገባው። ያን ነገር እንትን ማለት አልፈለግኩም። ወደ ቤት ይወሰዱኝ ነው ያልኩት። ቀጥታ ቤት መጣው ነገሮችን እንትን አለ። ቃት አንዴ ጆከር የሬስቶራንቱ ስም ምንድን ነው? ሬስቶራንቱ ስሙን ስጭን። ሬስቶራንት ሳይሆን አዳራሽ ነው የሚታየው። ሬስቶራንት እኮ ምንም አይነት እንትን የለም። ሬስቶራንት ውስጥ እኮ ገብተን አዳራሽ ነው። እስትራሃ ማለት ቆይ ላስረዳች። እስትራሃ ሌላ ሀገር ላላችሁ እስትራሃ ማለት አዳራሽ፣ የሚከራዩ አዳራሾች አሉ አይደለ? ጠባብም ይሁን ሰፊም አዳራሽ ነው። ስልክ ቁጥር አለሽ? ፎቶ አለሽ? የልጁ አለኛው በቃ እሱን ስጭ። ፎቶ አሳይኝ። በሌላ ቁጥሩ ኦልሬዲ ስልክሽ አለ ዋትስአፕ ላይ ኃይልሻለሁ። እሺ ሲሲቲቪ ያለውን የሰጠዋችሁ ቁጥር ስልካችንን ወስዶታል። በነገራችን ላይ ደብድበውን እንደዛ እንትን ብለው ከጨረሱ በኋላ መጨረሻ ላይ እኔ ራሴን እንትን ብዬ ስልካችንን አንስተው ነው የእሷንም የኔንም ስልክ አንስተው ነው የወጡት። ከዛ ተመልሶ መጣ።
ተመልሶ ሲመጣ ጓደኛው ቢላ ያወጣብን እና ቶሎ ምናምን ከዚህ በላይ ምን እናደርጋታለን እያለ እንትን ሲለው አውቃለሁ። ከዛ በቃ ሞት ነው የታየኝ። እኔ ፌንት ሰርች ምናምን ስነቃ ሊገለኝ እንደመጣ እርግጠኛ ነኝ። ምክንያቱም ምንም ነገር እየተሰማኝ አይደለም፣ ሰውነቴ ደንዝዟል። ልጄ ልይ ነው ያልኩት። በቃ ልጄ ጋር ልደውል፣ ልትገለኝ ነው የመጣው አይደለ? ግደለኝ። ልጄ ጋር ግን ደውልና ልጄ ልየው። ስለ ልጅ አልልህም፣ በየቦታው ልጅ አለው እየተባለ እዛ ጋር ሰምቻለሁ። ያለን እንትን ስለ ልጅ አልልህም፣ አይገባህም። ግን ልጄ ጋር ልደውልና ግደለኝ ነው ያልኩት። እሱ መጥቶ በቃ ይዛናቸው እንደዛ እስከ የለቅሶ እንትን ኢቦጅ እንትን አታስቀምጡ ጋይስ፣ ዋርኒንግ ይሰጠኛል። ምን ሆናችሁ ነው? እሺ ቀጥይ። የኔና ልጄ ጋር ልደውልና ከዛ በኋላ ግደለኝ ምናምን ስለው ያኛው ጓደኛው ምን እንደሆነ አላውቅም እና በቃ ምናምን ብሎ እሱ ነው እንደዚህ ይዞት አንደኛው ይዞት ወጣ። አሁን እኔ ጋር ያለው ማስረጃ ትናንትና ኤምባሲም ሄጄ ነበረ በህግ እንትን ለማለት በኤምባሲ በኩል ለመከታተል እንትን ለማለት እኔ ጋር ያለው ማስረጃ የአንደኛው ልጅ ፎቶ ቲክቶክ ጋር ስላገኘሁት ይሄ ዋናው እኔ ጋር የተጣላው ፎቶ አለኝ። ስልክ ቁጥሩን እንደምንም ፈልጌ አግኝቻለሁ። ስልክ ቁጥሩ ፎቶ ስሙ ሀምዛ እንደሚባል አውቃለሁ። እነዛኞቹ አንደኛው ማን ነበረ ስሙ ሶፎኒ ምናምን እንደዛ አይነት ነው አንደኛው ስሙ። ፎቶአቸውን አላገኘውም እስካሁን፣ ግን እሱ ከተያዘ እርግጠኛ ነኝ እሱ ማምጣት ይችላል። በቃ ስልካችንም እዛው ስለሆነ ምንም አይነት ኢንፎርሜሽን እንትን እያልኳል ነበር። አሁን ስልክ እንትን ፎቶውን አሳይኝ አውጭና ፎቶውን እሱ መጀመሪያ 9000 ሰው አለ እንግዲህ ኢትዮጵያን ፍረዷት። አንቺ ስልኬን ስጪኝ። ቀሙ እኔ አንድ ነገር ልጠይቅሽማ። ለምሳሌ አሁን ፖሊስ ብናገናኝሽ አብዲ አንዴ ቆይ፣ ፖሊስ ብናገናኝሽ ብትሄጂ ለወረቀትሽ ምናምን ችግር አይፈጥርብሽም? ማለት ያወራን ነው በውስጥ ነው የሚወራው። የሚጣቆይ በቆይ ስላገሩ ግኛን የምናገር ቆይሽማ። ስራ ሄዳችሁት እናንተ የራሳችሁ ፕሮግራም ነው ወይስ የሰው ፕሮግራም ላይ ነው የተገኛችሁ? ተከትለን ሄድ ነው እነሱ ፕሮግራም አለ ስላሉ ነው። በቃ የሚታወቁ በጣም እንትን የሆኑ ሰዎች ናቸው። ተከትለን ሄድ ነው። አንዴ ቆይሽ የሰው ፕሮግራም ነው እንጂ እናንተ ፕሮግራም አለ ስራ ውስጥ የገባችሁት የሰው ፕሮግራም ላይ ነው የሄዱ። ፕሮግራም አለ ተባልን፣ ተነስተን አብረን ሄድን። ሰላም ምስኩ ሰዎች ጤነኛ ናችሁ? ኮፒ ሊንክ አድርጉበት። አንድ ጊዜ ፀጉርሽን አንሺና አሳያቸው። ፊትሽ እየታየ ነው። እኔ አፈር ልብላ። ፀጉሯን በዚህ ልክ ጎትቶ የብሔር ስም እየተጠራ ወይ ማር እዩት፣ ስንት ስር እንደተነቀለ ፀጉሯ። እሺ የት አሉ አሁን ፌሚኒስቶች ቲክታክ ላይ የምታብዱት? እስኪ በዚሽ ልጅ እናያቸዋለን። ፌሚኒስት ነን የሴት ጠበቃ ወይ የምትሉት እናያለን ነው። ጆርዲ አውርተውኛል ዛሬ። ቀድም እንትን ስላላልኩኝ ነው እንደዚሁ ስልኬ ኢንተርኔት ስላልነበረኝ አውርተውኛል። በኋላ ላይ እንትን እንላለን ብለውኛል። እና የልጁ ፎቶ ህክምና ሄደሻል? አሁን እናንተ ስትጠሩኝ ልሄድ ነበረ። የግል ሆስፒታል ሄጃለሁ። ትንንሽ ነገሮችን ነው የሰጡኝ። ፊቴን ነው ኤክስራ እያነሱልኝ፣ ጭንቅላቴንና ማህፀኔን ምናምን ግዴታ የመንግስት ሆስፒታል መሄድ አለብሽ ስላሉኝ ጉዳዩን እንትን መያዝ አለበት ስላሉኝ አሁን ልሄድ ነበረ። የመንግስት ሆስፒታል ሄጄ ግዴታ ወረቀት አጽፌ ወደ ፖሊስ እንትን ለማለት ጠበቃ እያወራሁኝ ነበር። አሁን እናንተ ስትመጡ እናንተ ጋር ልግባ ብዬ ነው መጀመሪያ የመጣው። ኦኬ እኛ ጋር ጨርሽና ትሄጃለሽ። ምንም ችግር የለም። እናንተ ጋር ልጨርስና ሄዳለሁ። ፎቶውን አሳይኝ። ሌሎቻችሁ ታፕታፕ ኮፒ ሊንክ አድርጉ። የለቅሶ ምልክት አታስቀምጡ። ከቻላችሁ ኮሜንት ሀሳባችሁን በኮሜንት ግለጹ። ፎቶውን አሳይ። ለምትፈልጊው ነገር ሁሉ እንደ ሴት ከጎንሽ ነን። ይሄ ነው ፎቶ። ሙሉ ፊት ለፊቱ እንደዚህ የሚታይበት የለም። ሞዴሬተር የኔ ሞዴሬተሮች ኮሜንት እንዳለ የቲክቶክ ፖስታቸው እንትኖች እንዳለ ይሄው። ቆይ ኮሜንቱን ዝጉት አንድ ጊዜ። ቆይ ልዘጋው ነው ጆከር። አንዴ ጊፍት አትስጡ። አንዴ ራቅ አድርጊው። ጆከር ቲክታክ አካውንቱ ለአንድ ሰው ሼር ታድርግና እስቲ ለብቻው አንዱን ፎቶ ስክሪንሾት ተደርጎ ይያዝ። እሺ ጆከር። አረ ሁላችንም ቪዲዮ እንሰራበታለን። ገና ምንድነው ስክሪንሾት ብቻ ተደርጎ የሚያዝ? በስልክ ትልክልናለሽ። ከቤተሰቦቹ ጋር ያለው ፎቶ ይሄን በደንብ ታያለሽ። ለምንድን ነው ኮሜንት የምከፍተው? ማን ነው የሚከፍተው? እኔ ስዘጋ ይከፍታሉ። ያማችኋል እንዴ ደናቁርት? እሺ ይሄኛው ልጅ ማለት ነው በደንብ እሺ ሆነ ይሄ ማለት ነው። አሁን ለአንድ ሴት ሶስት ወንድ ማለት ምን አይነት ደው? እሺ አለፍ አድርገሽ እስኪ እናቲቱ ጋር ያለውን አሳይኝ። ቤተሰቦቹ ጋር ያለውን ቤተሰቦቹን በቃ ትልክልናለሽ በዋትስአፕ።
ኦሬዲ ቲክቶክ ላይ ያለ ከቲክቶክ ነው ያነሳሁት። ስልክ አሁን ኮሜንቱን ክፈቱት። ስልክ አይዞሽ፣ እሺ ዋትስአፕ ላይ አይዞሽ የኔ ቆንጆ አይዞሽ። ኢትስ ኦኬ። ኮሜንቱን ክፈቱት ጋይስ። እሺ አመሰግናለሁ። በመጀመሪያ ወደ ሶሻል ሚዲያ እርግጠኛ ነኝ ይሄ ልጅ የመጀመሪያ እንትኑ አይደለም። ኮሜንት ላይም አይቻለሁኝ የሆነች ልጅ እዚሁ ሪያድ ላይ ካሁን በፊት አድርጓል። የሆነች ልጅ እንደዚሁ ቤት ዘግታ ተቀምጣለች ደብድቧት የሚል ኮሜንት አይቻለሁኝ። እኔ ስለሌላው አሁን ራሳቸውን ወክለው መተው ቢናገሩ ደስ ይለኛል። እኔ እዚህ ስወጣ ህይወቴን አደጋ ላይ ጥዬ ነው የወጣሁት። አውቃለሁ ጀምረውኝ እዛ ጋር አለመጨረሳቸው እንደሚቆጫቸው አሁንም መተው ሊያጠቁኝ እንደሚችሉ አውቃለሁ። ህይወቴ አሁንም ነገም አንድ ነገር ብሆን ከነሱ ውጪ እኔ እዚህ ሀገር ላይ ተከብሬ ነው የምኖረው። ሰው አክብሬ ነው የምኖረው። ምንም አይነት ጠላት የለኝም። ከምንም አይነት ብሔር ከምንም አይነት ሰው ጋር ግጭት የለብኝም። አሁንም ስመጣ ነገሮችን ስናገር እሱ ማንን ይወክላል አይወክልም አይደለም። እኔ ግን የደረሰብኝ ጥቃት የሴትነቴ ብቻ ሳይሆን እንደዛ ያንቋሸሸ እናንተ ደግሞ የአማራ ሴቶች ብሎ ተናግሮኛል። አዎ ሀርፍዬን የተናገረኝ መጥቼ ተናግሬያለሁ። ሌላ የብሔር ጥላቻ የለብኝም። እንደ ሴትነት ነው እዚህ ጋር ግን መጥቼ ፍትህ የጠየኩት። ምንም ነገር ግንኙነት የለኝም። አያቀኝም። ብዙ ሰዎች